እግዚአብሔር ኃጢአታችንን ይቅር ይበለን፣ ንስሐ የሚገቡ ኃጢአተኞች ይሆናሉ፣ ጻድቃን ግን አይደሉም። የሉቃስ ወንጌል ምዕራፍ 5 ቁጥር 32። ዛሬ የምታዩት ታሪክ ይህንን ቃል በሕይወት የሚያሳይ ነው። የአባ ኖህ ታሪክ ነው። እስከ መጨረሻው ይከታተሉት። እኛ ከፍተኛ የወንጀል ድርጊት ፈጻሚ ቆጥረው ነው እንደዚህ በሰንሰለት ያሰሩ። እግዚአብሔር ይመስገን። እናንተንስ የሚያስር በቂ ሰንሰለት የላቸው። እድሜ 12 ዓመት ነው። ይህን ኃይል ከወዴት አገኙ? መከራውን ሁሉ ቋቋም ዘንድ ኢየሱስ ክርስቶስ ብርታቱን ሰጥቶን ነው። እርሱ የሚያምኑትን ፈጽሞ አይጥልም። በሰንሰለቱን ካሰሩ በኋላ ክርስቶስ ልናል በሰንሰለትን ታስረን ብንቆይ እንኳን ሁላችንም ስለ ስሙ መጽናናትን እንደምናገኝ እርግጠኛ ነው። በማንኛውም ጊዜ ከዚህ እንወጣለን። ነገር ግን ወታደሮች ካልከለከሉን፣ ከጊዜው መጥፎ ሁኔታ አንጻር እኛ የተሻልን እስረኞች ነን። አመጥ ማድረግ ይኖርብናል። እና ባኖር የተባለውን ልጅ ሂድና አምጣልኝ፣ ወይኑን አምጣልኝ። እሱ በ7 ሰንሰለት ከታሰሩት አደገኛ ወንጀለኞች ጋር አመጣን ለማድረግ እያነሳሳቸው ነው። ምን እየሰራችሁ ነው? በትእዛዝ መሰረት ሰማዕትነቱ እንዲቀር በሚል ሰንገለው ቀርተናል። ቶቹ የመጥፎ ዜና ነው። ባኖብ እስር ቤት ያሉትን ክርስቲያኖች ሁሉ በአምላካቸው በመተማመን ነፃ ወጣቸው። እዚህ የተነሳ ጩኸታቸው በሁሉም ቦታ ይሰማል። እናንተ ምን እየሰራችሁ ነበር? ምን ያላችሁ እናንተ? 8000 ጦረኛ ወታደር እነሱን ማዋጥ ነበረበት። በትክክል አለቃዬ። ባኖብን ለማሰር አንዳቸውን ልከሃል? በዚህ ሊሆን ይችላል። እንግዲህ የሆነ ነገር ነው። ይህን ደም አፋሳሽ አመፅ ያነሳሳው ለምን በሰንሰለት ታሰረ ብሎ ነው። ነፃ ቢሆን ይበልጥ ይሰራ ነበር። ይህንን ታሪክ ለማጥፋት መፍትሄ ሊኖረን ይገባል። እርሱ እውነት ቅዠት ይሆናል እንጂ የረባ ታሪክ የለውም። እኛ ስርን ሮጠ እንዳታመልጥ ነበር። ነገር ግን እነርሱ እንዲወጡና እንዲሞቱ አድርገህ አንተ ደህና ሆነ ተቀምጠሃል። ሕይወትና ሞትስ በጌታችን ኢየሱስ ክርስቶስ እንጂ በአንተስ አይደለም። አንተ ወደዚች ከተማ ከመጣ ወዲህ ሕዝቡ ለአማልክቶቻችን እንዳይሰግዱ አሳመጽክ። አሁን ይህን ካልፈጸምክ እገልሃለሁ። አቤቱ ኢየሱስ ክርስቶስ ሆይ ስምህ በአትረብ ገዢ ፊት ይወደስ ዘንድ ለአትረብ ገዢ ሂዱና በእናንተ የሆነውን አስረዱ። ለመላው ዓለም ምን ነገር አለን እንጂ እኛ በእነርሱ ቦታ ኖረን ቢሆን ኖሮ ምን እንሆን ነበር? ሕፃናት ሰማዕታት ሞትን መረጡ። እኛ እምነታችን እንደምን እንጠብቀዋለን? ይህ ጥያቄ ለእኛ ነው። እምነት ያለ ሥራ ሞተ። ያዕቆብ ወንጌል ምዕራፍ 2 ቁጥር 13። በሌሎች አማልክት አናምንም። ከቅዱስ አባ ኖብ አምላክ በቀር ሌላ የለም። የሰማኑ ድገሽ ሽባ ስለሆነ መንቀሳቀስ አይችልም። አብድሃል እንዴ? አይምሯችሁ ምን ነክቶታል? ወደ አይምሯችን ተመልሰናል። ቀድሞ እብዶችና ሙታን ነበር። አሁን ግን ሕያው ነን። አሁኑኑ የሰማኑ ድንጋይ ጠፍራ አምጣልኝ። እንዲሁ እንዳለ አትለቀኝምን? ከአትረብ ግዛት ምስክር ከመምጣቱ በፊት አይሆንም። እነርሱም ካላዩና ካልሰሙ አያምኑ። ለኢየሱስ ክርስቶስ ክብር ምስጋና ይግባው።
ምንድነው እንኮሱ? እርሱን ጠይቀው። በኢየሱስ ክርስቶስ ስም አምኗል። እርሱም ዓይናቸው እንደበራላቸው ወታደሮች ነፃ ተፈቷል። ኢየሱስ ክርስቶስ ምስጋና ይግባው። ለጌታ ለኢየሱስ ክርስቶስ ክብር ይገባዋል። አብዳን የማይታመን ነው። ልብ በልና አንድ ጊዜ እርሱን ተመልከተው። አንተም እንደርሱ ትናገራለህ። አንድ ተጨማሪ ዕድል እሰጥሃለሁ። ወደ ነበርክበት ተመለስ። ወታደሮችም ተመሳሳይ ዕድል ይኖራቸዋል። ራስህን አታታልልፍ። ፈጽሞ ይህን አመለካከቴን አልሽረውም። በራስህና በወታደሮች ሕይወት ቁማር ትጫወታለህን? በፍጹም አሸናፊዎቹ እኛ ነን። እርግጠኛ ነህን? እኔ ጋር አብሮ እንደሆነ እርግጠኛ ነኝ። የሳምኖ ድገሽ አንተም አምና ሕፃናት ሰማዕታትነታቸውን እስከ መጨረሻው ጠብቀዋል። እኛ ግን ዛሬ በቀላሉ እንወርቃለን፣ በቀላሉ እንከፋለን፣ በቀላሉ እንፈተናለን፣ በቀላሉ ደግሞ እንረሳለን። በስተመጨረሻም ግን በቀላሉ እግዚአብሔር ይለውጠናል። ነገር ግን ይህ ታሪክ እኛ እንደገና ሊያነሳን ይችላል። እነሱንም አስተባብረሃል። ለሌሎችም ምሳሌ ትሆናላችሁ። ያንን በርሱ አእምሮ የተጫወተባችሁን ጠፍር አምጣልኝ። ለአማልክቶች የምትሰግድ ብቻ ቢሆን አንተንና በአንተ ጨዋታ ምርኮኛ ላደረግኳቸው ሁሉ ምሕረትን አደርጋለሁ። የምሕረት አምላክ ኢየሱስ ክርስቶስ ብቻ ነው ምሕረትን ሊያደርግልን የሚቻለው። የእኛ አማልክት ምንም አይነት አይደሉምን? ይቅር ሊሉና ሊመለኩ አይገባምን? ያንተ አሻንጉሊቶች ምንም የማያውቁና ሊገባቸው የማይችሉ። አንተ ይህን ያህል ድፍረት በፊቴ አማልክቶችን አትፈራምን? ከጌታዬ ከኢየሱስ ክርስቶስ በቀር ማንንም አልፈራም። በል በሱ 100 ያህል ግርፋት በጀርባው አሳረፍበት። ከዛም መርዝ አርጉና እሳት ከስሩ እያነደዳችሁ የጋለውን በር ጠግን ከእሳት ነበልባል ሲያድነኝ በእውነት እየተመለከታችሁ አሁንም እነዚህን የድንጋይ ምስሎች እያያችሁ ራሳችሁን ታታልላላችሁ። የማሰቃየውን ቅጥር ግቢ ለነዚህ ለአማልክቶቻችን ለማይሰግዱ በግዛታችን ሁከትን ለሚፈጥሩት ሁሉ የከተማይቱ ሕዝብ መቀጣጫ እንዲሆን አዘጋጁልኝ።
ቢሆን በምድር ቢሆን ከቅዱሱ አባ ኖብ አምላክ በቀር ሌላ እነርሱ ሕፃናት ነበሩ፣ ነገር ግን እምነታቸው ታላቅ ነበር። እኛ ግን ዛሬ ታላላቅ ሰዎች ነን፣ ነገር ግን እምነታችን ላይ ዝቅ ያልን ነን። ልዩነቱ ዕድሜም ልብም አይደለም። እግዚአብሔር እንደዚህ ይላል፣ ልጆች ወደ እኔ እንዲመጡ ዘንድ ተዋቸው። የማርቆስ ወንጌል ምዕራፍ 10 ቁጥር 10። በቅዱስ አካልም ታላላቅ ታምራት ይደረጋሉ። ስምህን የጠራ ለዘላለም ይባረካል። ከደዌውም እግዚአብሔር ይፈውሰዋል። በስምህ በታነጸው ቤተ ክርስቲያን መጥቶ የጸለየ እግዚአብሔር ጸሎቱን ይሰማዋል። ከቅዱስ አባ ኖብ አምላክ በስተቀር በማናቸውም አናምንም። ይህን ምትራተኛ የገዢውን ውሳኔ እስኪያገኝ ወደ ሆኒ ወርውረው። የሚጸድቁት ይህንን የሙታን ዓለም ንቀው ዘላለማዊ ሕይወትን የመረጡ የዚህን ዓለም ደስታ ሳይሆን በክርስቶስ ያለውን የሚሹ ናቸው። በሰማይም ቢሆን በምድር ቢሆን ከቅዱሱ አባ ኖብ አምላክ በቀር ሌላ የለም። ከሺህ ቢበልጡም እነዛን የአባ ኖብ ተከታዮች ያዝልኝ። ከዚያ ከድውይ ምንም አይነት ሁከት አልሻም። እሺ ጌቶች፣ የአትረብን ጎዳና በደም ጎርፍ እናጥለቀልቀዋለን። ይህን ልጅ ምን ማደርገው? ምንም ነገር ባይፈጠር እንኳ እርሱ ከሁሉ ማልዶ ነው የሚነሳው። ይህ ያለንበትን አቋም ከዋዠቀ ንጉሡና አፄው ከዚህ በላይ ሊታገሰን አይችልም። ወደ አሌክሳንድሪያ ይላክና ከዚህ ሁከት ፈጣሪ እንገላገላለን። ትክክል ነህ። መልእክትም እልክበታለሁ። ላላላላላላ ያትረቡ ገዢ ይህን ያልደከማውን ነው ይህ ልጅ ያቃተው። እኔ እንዳገባባለት ያቀረበው ስለ ግዛቱና መንግስት ስጋት ያደረበት ልጁን በመፍራቱ አይደለም። እንደኔ የዚህ ልጅ ትምህርት በማመናቸው እብዶች ናቸው። እኛ አሌክሳንድሪያዎች ግን የልጅ እናጠፋዋለን። ይህ ልጅ ነው አባ ኖብ ማለት። በአንተ አልፈርድም። ክርስቲያን በመሆንህና በዚህ በጎ ስያሜ በመጠራትህ ልትኮራ ይገባሃል። እኛ የማናቸውንም የእምነት ነጻነት አንቃወምም። የተሰጠህም ጸጋ ከሮማውያን ወታደሮች የላቀ ስለሆነ እኮራብሃለሁ። አሁን አንተን የእኔ ተተኪ ያደርግሃለሁ። ግን እንዴት ነው አባሎንን ካላመለክና ለግዛቲቱ ሕግ ካልተገዛ የእኔ ልጅ ልትሆን የምትችለው? እምነቴን ልትፈታተነኝ አትሞክር። የእኔ እምነት ሕያው ነው። ያንተን ክርስቶስ ተወውና አባሎንን አምልክ፣ የንጉሡንም ትእዛዝ አክብር። ያንተን ጣዖት ሆነ ያንተን ግዛት ወዲያ ተዋቸው፣
ተዋቸው! በእሳት የጋለ ብረትና ካውያ መተህ ጆሮቹንና አይኖቹን አቃጥላቸው። ከዚያም እስኪሞት ወደ ወህኒ ወርውሩት። አንተ መናፍስ ትሆናለህን? ለአባሎን ካልሰገድክ ከዚህ በፊት ባልታየ መልኩ ትቀጣለህ። ያሻህን ሁሉ ልታደርግ ትችላለህ። የኔ ጌታ ኢየሱስ ክርስቶስ ሥጋን እንጂ ነፍስን ሊያጠፋ የማይቻለውን አትፍሩ፣ ነገር ግን ሥጋንም ነፍስንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ይላልና። ይህ ልጅ እውነተኛ መናፍስት ነው። መፍትሄው ማሰቃየት ሳይሆን ከማንነቱ አንጻር ያለውን ተጋድሎ መመዘን ነው። ወስነሃል? እሱ ባይግቦ እኛ በእስክንድርያ ያለን 3 ታላላቅ አስማተኞች ነን። ማንኛውም የሰው ኃይል ሊቋቋመን የማይችል ሲሆን አደገኛና መርዛማ እባቦችን ማጉረፍ የምንችል ነን። 3ቱ እባቦች 500 ያህል ሰዎችን ይገላሉ። ታዲያ ይህ ልጅ እንዴት ይቋቋሟቸዋል? ልጁንና እባቦቹን በጨለማ ክፍል ይተዋቸው። እናም ጨለማው ወገግ ሳይል ስለ እርሱ አንዲት ነገር አይሰሙ። አቤቱ ጌታዬ ሆይ ዳንኤልን በአንበሶች ጉድጓድ በተወረወረ ጊዜ አፋቸውን እንደዘጋ ሁሉ ስለ ቸርነትህና ስለ ስምህ ብለህ የእነዚህን እባብ አፋቸውን ዝጋ። እናንተ መርዛማ እባቦች ካጠገቡ እንዳትደርሱ በሰላም ይሁን። በራፉን ክፈተውና የአጥንቶቹ ቅሪቶች እንዳሉ ተመልከት። ምንድነው ነገሩ? ተነድፏልን? አላወኩም። እስቲ እናያለን። አንተ በእርግጥ አደገኛ አስማተኛ ነህ። ይህ አስማት አይደለም፣ የእግዚአብሔር ኃይል ነው። ቃል ኪዳኑ የታመነ ነው። በቃሉ ለእናንተ እላችኋለሁ ጊንጦችና እባቦች ከእግራችሁ በታች ልታደርጉ ስልጣንን ሰጥቻችኋለሁ፣ ለጠላቶቻችሁ እጅ አትሰጡም ብላችሁ። እኔ አላምንም እርሱ ስልጣን መስጠቱን። ስልጣን እኮ ለንጉሥ ብቻ ነው የሚሰጠው። ምድራዊ በሆነና በሚታይ ነገር ብቻ አትመን። ይህንኑ ምስክርነት ደግሞ ያሳያል። ልትክዳቸው የማትችላቸውን ነገር በራስ ላይ ተመልከት። የገዢውን አካል ቀና አድርገውና በአንገቱ ዙሪያ አስተውለው። እኛ በክፉ ፈንታ ክፉ አንመልስም። በመጽሐፍ ቅዱሳችን ማንም በክርስቶስ ከሆነ አዲስ ፍጥረት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። የአባ ኖህ ታሪክ እኛን ይህን ያስተምረናል። መጀመር ይቻላል። እስከ መጨረሻው ካዩት እናመሰግናለን። ላይክ ያድርጉ፣ ሰብስክራይብ የሚጫኑ። ይህን መልእክት ደግሞ ለሌሎች ጓደኞቻችሁ ሼር ያድርጉት።